እያስደፈረ ይመጣል። አሁን የቀረው በልውጡ ብሎ የመረካከብ ስራ ነች ቤተክርስቲያን የቀራት። ይሄን ደግሞ ቆሞ የሚያየለም ዝም ብሎ የሚያየለም። ሶምሶን ያለው አለ ተጻ ነፍሴ ምስለ ኢሎፍላውያን መንፈሳዊነት ይጠፋና የእግዚአብሔር ቤት የአምልኮ ቦታ የጥቅም ቦታ ብቻ ይሆናል። አገልጋዮች ደሞዝተኞች ብቻ ይሆናሉ። ሁላችንም በያለንበት ልንሰራው የሚገባንን እንስራ። ካህን ነው። የተወደዳችሁ ውድ ኦርቶዶክሳውያን ይህ መረጃ የምታደምጡላችሁ ብፁዓን አባቶቻችንን በማመስገን ጀምሩልኝ። ሁለቱ አባቶቻችን ብፁዓን ሆይ በእጅግ እናመሰግናችኋለን ያላችሁ ጻፉልን። በረከታችሁም ይደርብን ማለታችሁ እንዳይዘነጋም። ታዲያ ዛሬ እኚህን አባቶች ልናሞግስ ልናመሰግን ቪዲዮቹን ወደ እናንተ እየመጥቻለሁ። ብፁዕ አቡነ አብርሃም እንዲሁም ብፁዕ አባታችን ብፁዕ አቡነ ጴጥሮስ ሁለቱ አባቶች 2014 ወርሃ ግንቦት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ ምልአተ ጉባኤ በብፁዓን አበው ሊቃነ ጳጳሳት በብፁዕ ቅዱስ ፓትርያርኩ ፊት ለፊት ታላቅ ቦታ ተሰጣቸው። ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅነትና እንዲሁ አህጉረ ስብከታቸው የሆነውን ባህር ዳርን እንዲይዙ፣ ብፁዕ አባታችን ብፁዕ አቡነ ጴጥሮስ አገረ ስብከታቸውን ኒውዮርክን እንዲያዙ ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ሆነው እንዲመሩ 2014 ወርሃ ግንቦት ላይ ታጩ፣ ተመረጡ። በከፍተኛ ነጥብም አለፉ። 2014 2015 2016 እስካሁኑ 2017 ወርሃ ግንቦት ቤተክርስቲያንን በታላቅ ጽናትና ጥባት አገለገሉ። በእኚህ 3 ዓመታት ቤተክርስቲያን ከባድ የተባለ መከራ ከባድ የተባለ ፈተና እንዳሳለፈች ለሁላችንም የሚታወቅ የአደባባይ ምስጢር ነው። ብፁዓን አባቶቻችን ጠንክረው አንድ ሆነው በመቆማቸው ለሃይማኖታችን አንገታችንን እንሰጣለን በማለታቸው ብዙ ታግለው እቺን ቤተክርስቲያን በመከራ ውስጥ አሳልፈዋት ለዚህ አብቅቷታል። አሁን ጊዜያቸው አብቅቶ ብፁዕ አባታችን ብፁዕ አቡነ አብርሃም ሀገረ ስብከታቸው ባህር ዳር እንዲሁም ሰሜን ጎጃምና ምዕራብ ጎጃምን እንዲሁም ብፁዕ አባታችን ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ጸሐፊነታቸው ጊዜው አብቅቶ የኒውዮርክና አካባቢ ሀገረ ስብከት ሊቀ ጳጳስ ሆነው የመሩ ይገኛሉ። ታዲያ በእኚህ 3 ዓመታት ያንን ሁሉ ጊዜ ስላሳለፉ አባቶቻችን ልናመሰግን አይገባም? እስቲ የምትወዷቸው ብፁዓን አባቶቻችን እንደፈለጋችሁ አድርጋችሁ አመስግኑ። ዛሬ እነሱን የምናመሰግንበት ለነሱም ስለሚደርስ ደግሞ ኮፒ ሊንክና ሼር ያደርጋችሁ ውስጣችሁ ውስጥ ያለውን ፍቅር የተሰማችሁን ስሜት ግለጡ። ይሄው መድረኩን ለእናንተ ትቻለሁ። ወንድማችሁ ሉል መብራቱ ነኝ። ያሮስ 2 ላይ ደግሞ በደንብ ተንተኛ አቅርቤላችኋለሁ። የተለያዩ ቪዲዮዎችን ማጋርቻለሁ። እዛም ገብታችሁ ተከታተሉ። ያሮስን ግን ፎሎ ማድረጋችሁ እንዳይረሳ። 400 ሺህ እንድረስ በደንብ አድርጋችሁ ግለጧቸው። ተሰነባበትኩኝ። ያሮስ የእናንተም የኛም ነው። ወንድማችሁ ልዑል መብራቱ ነኝ።